እንግዲህ ወገኖቻችን ቃል በገባነው መሰረት ዛሬ 9 ሰዓት የቀጥታ ስርጭታችንን ጀምረናል። በጣም በርካታ ሰዎች ሲሳተፉ ሲገለገሉ ሲጸለይላቸው ቆይተው ነበር። አሁንም ደግሞ የተወሰነ ሰዓት እረፍት እንወስድና ማታ ልክ 3 ሰዓት ላይ የቀጥታ ስርጭታችንን በቤተክርስቲያኒቱ ህንጻ በተገነባበት በዚያው ቦታ ላይ የምናደርግ ይሆናል። ስለዚህ ሁላችሁም ሊንኩን እናስቀምጣለን። በዛ ሊንክ እየገባችሁ የቀጥታ ስርጭት አገልግሎታችንን እንድትከታተሉ እንዲሁም ደግሞ የህንጻ ግንባታ ማስፈጸሚያ የገቢ ማሰባሰቢያ ላይ እጃችሁን እንድትዘረጉና የበረከቱ ተቋዳሽ እንድትሆኑ በክብር በፍቅር እንጠራቻለን። ሚሬ እንደተናገረችው ዛሬ ከምሽቱ 3 ሰዓት ጀምሮ ጌታ ቢፈቅድ ጥሩ ጊዜ እናሳልፋለን። ቅድም እንግዲህ እንደተከታተላችሁ በርካታዎች እንደተከታተላችሁ ጥሩ ጊዜ አሳልፈናል። ዛሬ ምሽት ከ3 ሰዓት ጀምሮ ጥሩ ጊዜ የቃል ጊዜ፣ የዝማሬ ጊዜ፣ የጸሎት ጊዜ እንዲሁም አንዳንድ ደግሞ ታሪካዊ ዳራዎችም ስላሉ ሁላችሁም ተዘጋጁና ጌታ ይረዳናል። ተዘጋጅታችሁ ጠብቁ። ደግሞ ሊንክ ኮፒና ሼር ማድረግን አትርሱ። ደግሞም ለቤተ ክርስቲያን ህንጻ መሰሪያ እጃችሁን ከመዘርጋት አትቆጠቡና ጌታ ኢየሱስ ይርዳችሁ። ከምሽቱ በ3 ሰዓት እንገናኝ። ጌታ ጥሩ ጊዜ ይሰጠናል። ሻሎም። ኑ የእግዚአብሔር ቤት አብረን እንስራ።